የተለያዩ ታስኮችን በመስራት በቴሌብር እንዲሁም በኤምፔሳ የሚከፍላችሁን ገራሚ የሆነ አፕሊኬሽን አግኝቼላችኋለሁ። አፕሊኬሽኑን አታውቁትም እርግጠኛ ነኝ። እንዲሁም ደግሞ ምንም አይነት ኢንቨስትመንት የለውም። ስለዚህ ብትሞክሩት አሪፍ ነው ማለት ነው። እንደምትመለከቱት ስክሪን ላይ ደግሞ ትናንትና አውጥቼበታለሁ ማለት ስለዚህ 100% ይሰራል ማለት ነው። አሁን እንዴት አድርጋችሁ እንደምትሰሩት ሙሉ ፕሮሰሱን አሳያችኋለሁ። ሊንኩን ለማግኘት በቅድሚያ ወደ ቴሌግራማችሁ ትሄዱና ሰርች ማድረጊያው ላይ @ኢትዮቴክ77 ብላችሁ ስክሪን ላይ እንደምትመለከቱት አድርጋችሁ ትጽፋላችሁ። ከዛም በኋላ እንደምትመለከቱ 3000 ሜምበር በላይ ያለው ቻናል ይመጣላችኋል። ቻናል ላይ ትገባላችሁ። ይሄውን አፕሊኬሽን እንደምትመለከቱት እዚህ ጋራ ሊንኩንም ለቅቄላችኋለሁ። እቺኛዋን ሊንክ የምትለዋን ተጭናችሁ አፕሊኬሽኑ ላይ ትመዘገባላችሁ ማለት ነው። እንደዚህ አይነት ቦታ ሲወስዳችሁ ሊንኩን ስትነኩት ወደ ታች ተወርዱና ሬጂስተር አካውንት የሚላለ እዚህ ጋራ ከላይ ሞባይል ነምበራችሁ ታስገባላችሁ። 09 ብላችሁ ሞባይል ነምበራችሁ ታስገባላችሁ። ለምሳሌ አስገብቼልታለሁ። ፓስወርድ የሚለው ላይ ደግሞ 8 ካራክተር መሆን አለበት። ስለዚህ ረዘም ያለ ማትረሱ ፓስወርድ ሰጥታላችሁ ማለት ነው። አምባራከታችን እንዳለ ተውትና ክሬት አካውንት እንዳለ ተው ክሬት አካውንት ኤንድ ዳውንሎድ አፕሊኬሽን እንዳለ እሱን ትጨምታላችሁ። ከላይ ኢሜል አስገባኛለሁ። ስለዚህ ኢሜል አስገባለሁ። ኢሜል እንደምትመለከቱት አስገብቼ ከላይ ኢሜል ከታች ደግሞ ፓስወርድ አድርጌ አስገብቼ እንደምትመለከቱት አፕሊኬሽኑ ያወርድልኛል። ይሄኛውን ጫናለሁ። አፕሊኬሽኑ አልመጣላችሁ ካለ ከላይ 3 ሰርዛለች እዚህ ጋራ እሱኛውን ትነኳትና ኦፕን ኢን የሚላለ ኦፕን ብሮዘር የሚላለ ከዛም በኋላ እሱን ትጨምታላችሁ። ኮንቲኒው ትሉታላችሁ። ከዛም በኋላ ዳውንሎድ አድርጉት ብሎ እዚህ ጋር እንደዚህ ያመጣላችኋል። በቃ ከሆናችሁ ዳውንሎድ ላይ ያመጣላችሁ ሰምሽን ዳውንሎድ ታደርጉትና አፕሊኬሽኑን ታወርዱታላችሁ ማለት ነው። አፕሊኬሽኑን ካወረዳችሁ በኋላ ቅድም በገባችሁበት ኢሜል እና ፓስወርድ አድርጋችሁ ሎጊን ታደርጋላችሁ። እንደምትመለከቱት እዚህ ጋር ታስክ የሚላለ በዋትስአፕ የሚሰራ ታስክ ነው። እዚህ ጋር ነው ታስክ ምትለዋን ነክታችሁ ታስካችሁን ትጨርሳላችሁ ነው። ለምሳሌ ታስክ ነው ስነኩት እንደዚህ ጋር ስታርት ይላችኋል። ስልካችሁንና እዚህ ጋር ትጽፉና ስታርት ታስክ ብላችሁ ታስኩን ትጨርሳላችሁ ማለት ነው። እንዲሁም ደግሞ ዊዝድሮ ለማድረግ ደግሞ እዚህ ጋራ ባንክ ካርድ የሚላለ እሱን ትጨምታላችሁ። በመቀጠል ባንክ ካርድ የሚለውን ከነካችሁ በኋላ እዚህ ጋር አድ ሚል ሲመጣላችሁ አትምታላችሁ። ከዛም በኋላ እዚህ ጋራ የስማችሁን ትጽፋላችሁ። እዚህ ጋራ ደግሞ ስልክ ቁጥራችሁን ትጽፋላችሁ። ሳፋሪኮም ከሆነ 7 ብላችሁ፣ ቴሌኮም ደግሞ 9 ብላችሁ ጀምራችሁ ትጽፋላችሁ። ሶስተኛ ላይ ደግሞ ችኛዋን የቀስት ምልክቷን ትጫናትና ቴሌ ወይስ ኢምፔሳን ወደታች አድርጋችሁ ቴሌ ከሆነ ቴሌ ታደርጉና ኮንፈርም ትታላችሁ ማለት ከዛ ኮንፈርም ብላችሁ ፔመንት ሜትራችሁን እዚህ ጋር ታስገባላችሁ ማለት ነው። በመቀጠል ደግሞ ዊዝድሮ ለማድረግ እዚህ ጋር ዊዝድሮ የሚል ይመጣላችኋል። እሱን ትጨምታላችሁ። እንደምትመለከቱት ዊዝድሮ ብሎ 103 ብር ብሎኛል። እዚህ ጋር ያወጣሁት ነው ማለት ነው። ዊዝድሮ የሚለውን ከነካችሁ በኋላ ሪሲቭ የሚል አለ። ሪሲቭ የሚለውን ትጨምታላችሁ። ከዛም በኋላ ኤክስ የሚለውን ትጨምታላችሁ እዚህ ጋር። ከዛም በኋላ እዚህ ጋር መጠኑን ትመርጡለታላችሁ። 100 ከሆነ 100፣ 300 ከሆነ 300 ብላችሁ ስልክ ቁጥራችሁን ቅድም ስላስገባችሁ ሪሲቭድ ብላችሁ ወደ ቴሌብር ወይም ደግሞ ወደ ኤምፔሳ ይልክላችኋል ማለት ነው። አፑን ከወዳችሁት ፎሎና ላይክ ማድረጋችሁን ጨርሱ። እንዲሁም ደግሞ ቴሌግራም ላይ የተለያዩ መረጃዎችን ስለምለቅላችሁ ጆይን ማድረጋችሁን አትርሱ።